አሰላሙ አለይኩም ወራህመቱላህ ውድ ተመልካቾቻችን እንዴት ናችሁ? ኢንሻአላህ ይጠይቁ ይወቁ በሚል የፖድካስት ፕሮግራም ወደ እናንተ መተናል። ኢንሻአላህ ጥያቄው የሚሆነው ከእናንተም እዚህም እኛም ከምናወጣቸው ጥያቄዎች ይሆናሉ። ጥያቄው ደግሞ የሚመለስልን በሳይኮሎጂስት ኦሳማ ካሚል ይሆናል። ኢንሻአላህ ኦሳማ ካሚል እንግዲህ በደንብ ራሱን ያስተዋውቀንና ወደ ቀጣዩ ፕሮግራማችን እንሄዳለን ኢንሻአላህ። ሽኩረን። በዚህ መጀመሪያ ኢንሻአላህ አንቺም ስሜን አስተዋውቀሻል። ኦሳማ ካሚል እባላለሁ፣ ወይም ሌላ ስሜ ላይ ደግሞ ኤዲ እባላለሁ። ሳይኮሎጂስት ነኝ። የሳይኮሎጂ ትምህርቴን ያጠናቀቁት በቱርክ ነው። ከዛም በተጨማሪ ደግሞ ብዙም እንትን ማለባቸው ማተኩርባቸው ፍልስፍና እንደዛውም ሎጂክ ላይ ብዙ ስራዎችን ሰርቻለሁ። የተለያዩ ሰርቲፊኬቶችንም ወስጃለሁ በቱርክ ሀገር። በተለይ ደግሞ እንትን ይሄ የሃይማኖት ፍልስፍና ላይ ብዙ ጥናቶችን አድርጌያለሁ። በዛ ላይ ብዙ ነገር ሰርቻለሁ። ሎጂክ እንዳልነው ከእንደገና ደግሞ ከላም የሚባል የአንድ ሃይማኖትን በተለይ እስልምናን ፍልስፍናን እየተጠቀመ እንትን የሚል በደንብ የሰው ጭንቅላት የሚያናግር የሆነ እውቀት አለ። ኢንሻአላህ ሌላ ጊዜ በደንብ እናያለን። በሱ ዙሪያ ላይ ኢንሻአላህ ብዙ ጥናቶችን አድርጌያለሁ። ብዙ እውቀቶችን ለመቅሰም ሞክሬያለሁ። ባጭሩ ይህ ነው። ኢንሻአላህ ሌላውን በሌላ ጊዜ ኢንሻአላህ እያወራን ሄደው ይሆናል። ኢንሻአላህ ያው ስያሜውን ተመካክረንም የእንትን ያልነው ቢሆንም ሀሳቡ የመነጨው ካንተ ነውና ይሄንን ይጠይቁ ይወቁ የሚለውን ሀሳብ እንዴት ልታነሳው ቻልክ? እንዴት ስለዚህ ፕሮግራም እንዴት አሰብከው? እሱን አጠር አድርገህ ታብራራለህ። ያው ይጠይቁ ይወቁ ያልኩበት ዋና ሀሳብ የመጣል ዋና ዓላማ ምንድን ነው? ጠያቂ ትውልድ መፍጠር አለብን። የኛ ትውልድ መጠየቅን የሚፈራ ትውልድ ነው እና ይህ ጠያቂ ትውልድ መፈጠር ስላለበት ብዙ አይነት ጥያቄዎች አሉ። እነዛ ጥያቄዎች መጠየቅ አለባቸው ብዬ ነው ማምነው። እኛም ኢንሻአላህ ብዙ የምናነሳቸው ጥያቄዎች አሉ። ሌላ ደግሞ ከተመልካቾቻችን በኮሜንት የሚያነሱትን ጥያቄዎች መድፈር መቻል አለበት ሰው ጥያቄ ላይ። እነዛን ለመመለስ እንሞክራለን። ያ ነው ዋና ዓላማው። ጠያቂ ትውልድ ኢንሻአላህ መፈጠር ስላለበት ነው። እንዴትስ ነው ጠያቂ ትውልድ ማፍራት የምንችለው? በምን መልኩ ነው የምናፈራው? ያው ጠያቂ ትውልድ የምናፈራው በመጀመሪያ ይሄ ጥያቄ መጠየቅ ማለት ምንድን ነው የሚለውን ስናይ እስልምና ነው መጠየቅን ያስለመደን። መጠየቅን ያስተማረን እስልምና ነው። አንዳንዴ እስልምናን በደንብ ባለማረዳት ወይም ደግሞ በስህተት በመረዳት ማናውቃቸው ነገር አሁን ጥያቄ ምናምን ስንል ብዙ ጊዜ ከሌላ የሆነ ዲሲፕሊን ያመጣን ይመስለዋል ሰውና እንደዛ ሳይሆን እስልምና ነው እንድንጠይቅ ነው የገፋፋን። መጠየቅ እንዳለብን የሆነን ነገር በደንብ ማስተንተን፣ ተፈኩር ይለዋል፣ ተደቡር ይለዋል፣ መጠየቅ ይለዋል። በተለያየ አገላለጽ ቁርአን ላይ ይገለጻል እና ያ ነው እስልምና ነው ያስተማረን መጠየቁን። እና ጠያቂ ትውልድ ብዙ ጊዜ እኛ እንትናችን ከባህልም ጋር ተያይዞ ሊሆን ይችላል አላውቅም፣ ወይም ከተለያየ ቅድም እንዳልኩሽ ይሄ እስልምናን በስህተት ከመረዳት የመነጨ ሊሆን ይችላል። ጠያቂ ትውልድ እንፈራለን እና ያ ጠያቂ ትውልድን ስለምንፈራ ልጅ እያለን እንደው ትምህርት ቤት ውስጥ ራሱ ሕፃን የሆነ ዝም ብሎ ጥያቄ ነገር ስታይ ዝም በል ምናምን ነገር ብሎ የመግፋት፣ በመድረሳዎች ላይ ደግሞ ልጆች የሆነ ጥያቄ ሲጠይቁ ዝም በል እያሉ የመምታት ትውልድን የመግደል ነገር ተፈጥሯል እና አንድ ሳይኮሎጂስት ምን ይላል? ከህፃንነታችን ሶስት ነገርን ይዘን ብናድግ ምን የት በደረሰት ይላል እና ከዛ ውስጥ አንዱ የህፃንነት ድሪም ይላል። ማለት ህፃናቶች ካያችሁ ልጅ እያሉ ማለት ነው ምን ያደርጋሉ? የሆነን ነገር ድሪም ያደርጋሉ። የሆነን ነገር ፈጥረው የመጫወት ነገር አለባቸው። ለምሳሌ መኪና ሳይኖር መኪና ይነዳሉ።
የሆነ ነገር ሳይኖር ፈጥረው ነገር እዛ እንዳለ አድርገው ይጫወታሉ፣ እንዳለ አድርገው ይኖሩታል። ያን ነገር ዕቃ ምናምን ከዛ የመነጨ ነው እና ምን አለ ያን ነገራችን ወደ ትልቅ ስንሆንም ይዘን በመጣን የት በደረስን ይላል ብዙ ነገር በሰራ። ምክንያቱም ሳይንስ የሚጀምረው ወይም ፈጠራ የሚጀምረው ከድሪም ስለሆነ ማለት ነው። ሌላው ደግሞ ይሄ የዋህነታችን ይዘን ብንመጣ ይላል። ሕፃንነታችን ላይ በቃ ምንም ነገር ትርጉም አንሰጠው ይላል። የሆነ ነገር ተፈጥሮ ከሆነ እዛው ነው የሚያልቀው። ከሆነ ሰው ጋር ተቀያይመን ከሆነ በልጅነታችን እዛው ተቀያይመን በኋላ ላይ ከዛ ልጅ ጋር የመጫወት የመርሳት ነገር ያን ነገር ይዘን ብንመጣ ምን አለበት ይላል። ሶስተኛውና ከፕሮግራማችን ጋር የሚገናኘው ደግሞ ጠያቂነታችንን ይላል። ሕፃን ልጅ ከ5 ዓመት ጀምሮ ካያችሁ ብዙ ነገር ይጠይቃል። ይሄ ምንድን ነው ይላል። ለምን እንዲሆነ ለምሳሌ ይሄ ምንድን ነው ይላል። አህያ እያሳያችሁ ከዛ አህያ ነው ለምን አህያ ይላል። በጣም ያልሆነ የሚከብድም ልጆች ወላጅ መመለስ የሚከብዳቸው ጥያቄዎችን ይጠይቃል። ለዛ በዛ ሰዓት ስለሚከብደን ዝም በል ይሄ አይጠየቅም ወይም ዝም በል እያልን ልጅን ያኔ እንገለዋለን። እዛው ላይ እየገደልን ከ5 ዓመት ጀምሮ ሕፃን ልጅ የሚጠይቅበት ጊዜ ነው እና እዛ ያን ሕፃን ልጅ እንገለዋለን ጥያቄ በመፍራታችን ማለት ነው። እና ምን አለ ያን ይዘን በመጣን ይላል። እነዚህ ነገራቶች ናቸው ጠያቂ ትውልድ ምንፈጥረው። ይሄን ነገር ወደዛ በማድረግ አንባቢ ትውልድ በመፍጠር ሲያነብ ነው የሚጠይቀው ሰው ዝም ብሎ አይደለም። ካላነበበ አይጠይቅም፣ ካላሰበ ካላስተነተነ አይጠይቅም። እዛ ከዛ ጋር በማለት ነው ያኔ ነው የአንባቢ ትውልድ ልንፈጥር የምንችለው ብዬ ነው ማስበው። ማሻአላህ። ስለ ንባብ ደግሞ አንዳንድ ነገር ብትለን። አሁን አንባቢ ትውልድ ደግሞ ሲፈጠር ነው ጠያቂ ትውልድ የሚመጣው ብለናል። ስለ ንባብ ደግሞ አንዳንድ ነገር ብትለን። ያው ንባብ እንትን ነው። ንባብ በጣም ወሳኝ ነገር ነው። አንባቢ ትውልድ ስንፈጥር ስንል እንደዛውም ደግሞ እንትን አለ። ምንድነው ይሄ አንባቢ ትውልድ መፍጠር የሚቻለው እንዴት ነው? ጠያቂ ትውልድ መፍጠር የምንችለው አንባቢ ትውልድ ሲፈጠር ነው ብለናል። ለዛ ያን ደግሞ አንባቢ ትውልድ የምንፈጥርበት ዋነኛ ነገራቶች እንዴት ነው? አሁን እስልምና ካያችሁ መጀመሪያ የጀመረው ከምንም ነገር በፊት ኢቅራ ብሎ ነው የጀመረው። ማለትም አንብብ በሚል ነው እና አስባቸዋል ምንም ነገር ሳይኖር የሚነበብ ነገር እንደው አንዳንድ እንትኖች የሆነ መጽሐፍ አንብቤ ነበረ። አንብብ ነገር ግን ምን የሚል ነው ርዕሱ ብታዩ 700 ገጽ ነው። አንብብ ነገር ግን ምን ከየት ነው የሚነሳው? ይሄ አላህ በቁርአን ውስጥ ኢቅራ ይላል፣ አንብብ ይላል። ረሱል ሰለላሁ ዐለይሂ ወሰለም አንብብ ሲላቸው የሚነበብ ነገር አልነበረም። ምክንያቱም የመጀመሪያ አያ ነው፣ የመጀመሪያ አንቀጽ ነው። አስበሽዋል? አንብብ ተባሉ ረሱል ሰለላሁ ዐለይሂ ወሰለም ምንም ነገር የሚነበብ ነገር ሳይኖር። ግን ምንድን ነው የሚነበበው? ሁለት ትርጉም ይሰጠዋል። አንደኛ ረሱልን ሰለላሁ ዐለይሂ ወሰለም እንትን እያለ ነበር፣ አላህ ያዘጋጃቸው ነበር። ረሱልን ሰለላሁ ዐለይሂ ወሰለም ያዘጋጃቸው ነበር። ሁለተኛው ደግሞ የሚነበበው መጽሐፍ ብቻ አይደለም እያላቸው ብዙ ነገር ይነበባል። ለምሳሌ አላህ በቁርአን ውስጥ አፈላ የንዙሩነ ኢለል ኢብሊ ከይፈ ኹሊቀት ሲል እስኪ ወደ ግመል አታዩም እንዴት እንደተፈጠረች? ስነ ፍጥረትን አንብቡ እያለ ነው። ተባረክ ሱረቱል ሙልክ ላይ ካያችሁ እስኪ ወደ ሰማይ ላይ የሆነ እንትን ታያለህ፣ የሆነ ያልሆነ ነገር ታያለህ ምናምን ይላል አላህ። እና ሰማይ ይነበባል፣ ስነ ፍጥረት ይነበባል እያለ ነው። ንባብ ስንል እስልምና ላይ ትልቅ ቦታ የሚሰጠው ነገር ማንበብ ነው። ያው ጠያቂ ትውልድ የምናፈራው አንድም አስተዳደጋቸው ላይ በመስራት ነው። ልጆች ጠያቂ ስለሆኑ እንዳልከን አስተዳደጋቸው ላይ ጥያቄያቸውን እያበረታታን ካደግን ያን ጠያቂ ትውልድ እናፈራለን። ሌላ ደግሞ በንባብም ይዳብራል ብለህናል። እና ጥያቄ ስንል እንደው ገደብ አለው ወይ? እስከየት ነው መጠየቅ የምንችለው? ያን ብታብራራለን። ልክ ነሽ። ያው ጥያቄ ስንል ገደብ አለው። ትክክለኛ ጥያቄ ነው። ጥያቄ ባይገርምሽ ፍልስፍና ላይ ሁሉ ነገር ይጠየቃል እና ሁሉም ነገር የሚጠየቅበት ምክንያት መላሽም ስላለ ነው። እና
የፍልስፍና ላይ ጭራሽ ጥያቄ ይጠየቃል። ጥያቄ ራሱ ምንድን ነው ተብለው ማለት ነው። እና ጥያቄ ገደብ አለው ብዬ አላምንም። እኔ አሁን በዚህ ሀሳቤ ማይስማማ ሊኖር ይችላል። ጥያቄ ገደብ አለው ብዬ አላምንም። ለምን ቢባል አሁንም ወደ ቁርአን ነው የምንመልሰው። ሁሌ እኛ አማኞች፣ እኛ ሙስሊሞች ምንም አይነት ነገር ስንጠይቅ ሄደን ምንቆመው ቁርአንና ሐዲስ ላይ ነው። ሐሳብ ስናስብ ለምሳሌ አንዳንድ ፈጣሪን ያላገኙ ፈላስፋዎች አስበው ተንጠልጥለው ቀረ። እኛ ግን ሄደን የምናስደግፍበት ነገር አለን። እሱም ቁርአን ነው፣ ሐዲስ ነው። ለዛ ወደ ቁርአን ስንመልስ እስኬት ተጠይቋል። እስኪ እስልምና ላይ ያን ማወቅ መቻል አለብን። አላህ በቁርአን ውስጥ ያስተማረን ምሳሌ አለ ስለ ጥያቄ። ስለ ኢብራሂም ሲነገረን አላህ ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ። በሌላ ቦታ ደግሞ ስለ ነቢዩላህ ሙሳ ሲናገረን ሙሳ እስከምን ድረስ ጠይቀዋል ያ አላህ ብለው ወላኪን እንዙር ኢለል ጀበሊ ፈኢን ኢስተቀረ መካነሁ ፈሰውፈ ተራኒ ብለዋል። ወይ ሙሳን እንመጣበታለን፣ ግን ወደ ነቢዩላህ ኢብራሂም እንምጣና ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ። ኢብራሂም ባለ ጊዜ አስታውሳላቸው ረሱል ሰለላሁ ዐለይሂ ወሰለም። ቁርአን እኛን የኋላ ታሪክ የሚነግረን ትምህርት ነው ለኛ። እዛ ጋር የሆነ ትምህርት አለ አልተረዳንም እንጂ እንዴት እንደመጠየቅ እንዳለ እስኬት እንደተጠየቀ እየነገረን ነው አላህ። እና ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ። ኢብራሂም ምን ብሎ ነው የጠየቀው አላህን? ያ አላህ እስኪ የሞተን አካል እንዴት እንደምታነሳ አሳየን ነው ያላቸው። አስበሽዋል እንዴት እንደተጠየቀ እስኬት ድረስ። ከዛ በኋላ አላህ ምን አለቸው? ቃለ አወለም ቱእሚን አላመንክምን ብሎ ሲጠይቃቸው ነቢዩላህ ኢብራሂም ምን አለው? ቃለ በላ እንዴት፣ አረ እንደዛ አይደለም፣ ወላኪን ሊየጥመኢነ ቀልቢ። እዛ ጋር ያለው ዲያሎግ ለእኛ ትምህርት እየተሰጠ እንዴት መጠየቅ እንዳለበት፣ የሚጠየቅበትም ምክንያት ለምን እንደሆነ ምንድነው ምክንያቱ? ወላኪን ሊየጥመኢነ ቀልቢ፣ ቀልቤ እንዲረጋጋ ነው እንጂ አለማመን አይደለም። አንዳንዴ ቀልብ አማኝ ሆነሽም እኮ ጥያቄ ጠይቅሻል። እና ያን ነው እዛ ጋር እያስቀመጠ ያለው። ኢብራሂም አማኝ ስላልሆነ አይደለም። እንደውም ሚለተ ኢብራሂም ሐኒፍ አይደል የሚባለው? እኛ የምንከተለው እኮ የኢብራሂምን መንገድ ነው። የተውሂድ አባት አቡ ተውሂድ ነው የሚባለው። የተውሂድ አባት፣ የነቢያቶች አባት ይባላል። እና ወላኪን ሊየጥመኢነ ቀልቢ፣ ቀልቤ እንዲረጋጋ ነው። አላህ እዛ ጋር ኢብራሂም በጠየቀው ጥያቄ እንዴት እንዲጠይቃለህ አላላቸው። ከዛ አላህ አስረዳቸው። ወላኪን ሊየጥመኢነ ቃለ ፈንዙር ሊየጥመኢነ ቀልቢ ካላቸው በኋላ ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ ቃለ አወለም ቱእሚን ቃለ በላ ወላኪን ሊየጥመኢነ ቀልቢ ቃለ ፈኹዝ አርበዐተን ሚነ ጠይሪ ፈሱርሁነ ኢለይከ ሱመ ጅዐል ዐላ ኩሊ ጀበሊን ሚንሁነ ጁዝአ ሱመ ድዑሁነ ያእቲነከ ሰዕያ አላቸው። ማለትም ወፍ ሰብስቦ እንትን እንዲል አደረጋቸው። አንዱ አንገቱን ነቅሎ ምናምን ወደዛ የተለያየ ቦታ አደረጋቸው። ከዛ በኋላ ጥራቸው ብሎ አላህ እንዴት በቃ የሞተን አካል እንደሚያነሳ አሳያቸው ማለት ነው። ወደ ነቢዩላህ ሙሳ ስንመጣ ደግሞ ነቢዩላህ ሙሳ አልፎ ደግሞ ምንድን ነው የጠየቁት? አላህ ልይህ። ከዛ አላህ ወላኪን እንዙር ኢለል ጀበሊ ፈኢን ኢስተቀረ መካነሁ ፈሰውፈ ተራ። እኔ ማየት አትችልም፣ እንዴት ይሄ ጥያቄ ትጠይቃለህ አይደለም። አሁን ባለ ኃይል አሁን ባለ የሰውነት እንትን እኔም ማየት አትችልም። እኛ አላህን ማየት የምንችለው ነገ በቂያማ ነው፣ ጀነት ውስጥ ስንገባ እኮ። እና አሁን ግን ማየት አንችልም። በዚህ ፓወር ይፈልጋል አላህን ማየት። አላህም ያለው ያልነበረ ፈኢን ኢስተቀረ መካነሁ ፈሰውፈ ተራኒ። እስኪ ወደዛ ጋር ሂድ፣ ብርሃኔም ብቻ ወደ ጀበሉ ወደ ተራራው እከፍታለሁ። ከቻልክና መቆጣጠር ከቻለ ተራራው ራሱ ታየኛለህ። ከዛ ያን ተራራ አላህ ብርሃኑን ራሱን አደረባታ። ብርሃኑን ገና ሲገልጥ ተራራውን ቀለጠ። ነቢዩላህ ሙሳን ፌን ተበሉ ማለት ነው። እና ያን አይል ተጠይቋል እስልምና ላይ፣ ያን አይል ጉዞ ተኪዷል። እና እኔ ገደብ የለውም ብዬ ነው ማምነው። ያው ሚስማማም ላይኖር ይችላል በእኔ ጥያቄ ግን መጠየቅ አለበት ብዬ ስለማምን ነው። ማሻአላህ በጣም ቆንጆ ማብራሪያ ነው ወላሂ። አሁን
ጥያቄ አሁን እነዚህ ያነሳቸው ጥያቄዎች ወደኛ ብናመጣቸው የምር የምንፈራቸው በታሪክ ስለተቀመጡልን በቁርአን ላይ ተቀምጦልናልና እንዲሁ እንማራቸዋለን እንጂ ወደኛ ብናመጣው በጣም ነው የሚያስፈሩት። አሁን እንዳልከው ጥያቄ በጣም እንትን ነን እኛ እንፈራለን። ለምንድን ነው ጥያቄ የሚፈራው? ለምንድን ነው የሚፈራው ሰው ብለህ ታስባለህ? ልክ ነሽ። ጥያቄ እንፈራለን። አዎ ጥያቄ የሚፈራበት ምክንያት አንደኛ እውቀቱ ስለሌለን ነው። ዋነኛ ነገር እውቀቱ ስለሌለን ነው የምንፈራው። ለምሳሌ ከልጅነት ራሱ ልጅ ሕፃን አባቱ የሚጠይቀው ጥያቄ ዝም በል የሚለው አባት ስለሚፈራ ነው፣ መልስ ስለሌለው ነው፣ እንዴት እንደሚመልስ ስለማያውቅ ነው። እና ወደኛም ስንመጣ ድሮ እንደው አያቶቻችን ሲነግሩ ምን ይላሉ መሰለሽ? ቁርአን አይፈሰርም ይባል ነበር። አንተ ረፍ ቁርአን አይፈሰርም ማለት ለምን? እውቀታችን ስለሌላቸው ነበር። ሰው እውቀት የሌለውን ነገር ይፈራል። እና ዛሬም ላይ ጥያቄ የምንፈራበት ትልቁ ነገር እውቀት ስለሌለን ነው። እውቀት ስለሌለን የሚመጡ ጥያቄዎችን መመለስ ስለማንችል ምን ስም እንሰጠዋለን? ይሄ ረድ ነው ማለት ይሄ ከእስልምና ወጥቷል፣ ይሄ እንዲህ አይነት ሰው ብለን ሰው ላይ መለጠፍ እንጀምራለን ማለት ነው። ለምን? መመለስ ስለማንችል። እና እኛ መመለስ ማንችለውን ነገር ከዛ በኋላ ምን እናደርጋለን? እና ብዙ ጥያቄዎች ደግሞ ዛሬ ላይ የሚጠየቁ ጥያቄዎች በኋላም ላይ እናያለን ከሎጂክ ከፍልስፍና ጋር ተያይዞ ነው። ይሄን ደግሞ ቁርአን ላይ እናየዋለን። ለምሳሌ ነቢዩላህ ኢብራሂም አሁንም ከዛኛው ከንጉሱ ጋር ፊት ለፊት ቆመው ጥያቄ ሲጠያየቁ እዛ ጋር ትልቅ ሎጂክ አለ፣ አልገባንም እንጂ። ለምሳሌ ምን አሉት ነቢዩላህ ኢብራሂም? አላህ የፈለገውን ይገድላል የከፈለገውን ደግሞ ያድናል ብሎ ሲነግሩት እኮ ቀላል ነው አለ። ሁለት ሞት የተፈረደባቸውን አመጣና አንዱን ገድሎ አንዱን ሂዳለውና ይሄው የፈለኩትን ገደልኩ የፈለኩትን ደግሞ ማርኩት አለ። ያን ለማስረዳት አልገቡም፣ እዛው ተውት። ምክንያቱም ይሄ ሰው የሚረዳበት መንገድ ሌላ ስለሆነ ምን አሉት? ጥሩ እንደዛ ከሆነ አላህ ፀሐይን በዚህ በኩል ያወጣል በዚህ በኩል አስገባው አሉት። እያችሁ እዛ ጋር ሎጂክ ነው የተጠቀሙት ነቢዩላህ ኢብራሂም። ምክንያቱም በዚህ ጋር ሲሄዱ እንደማይሆን ስላወቁ። ብዙ አለ እንዲህ አይነት ቁርአን ውስጥ። እና ጥያቄ ምንፈራው ዋነኛው ነገር መልስ ስለማናውቅ መመለስ ስለሚያቅተን ነው። ዛሬ ገና ጠያቂ ትውልድ እኛ ፈለግንም አልፈለግንም ገና ይፈጠራል። የተለያዩ መጽሐፎች እየተነበቡ ነው፣ ፍልስፍና፣ ሎጂክ ምናምን። እነዚህ ለዚህ ራሳችንን ማዘጋጀት ሲገባን ቆመን ከዛ መለጠፍ ነው የሚቀለን ስለምንፈራ ማለት ነው ጥያቄ። ለዛ የኛ መፍራት የኛ ለጥያቄ መፍራትና የኛ ጥያቄ መልስ ማጣት ጠያቂ ትውልድ እንዳይፈጠር ያደርገዋል። ወይም ደግሞ ያ ጠያቂ ትውልድ መምጣቱ አይቀርም። ዛሬ ላይ ሁሉ ነገር ሞደርኒዝም እየመጣ ነው። ከዚህ በፊት የለም ሞደርኒዝም ኢትዮጵያ ላይ፣ አሁን ሞደርኒዝም እየመጣ። ሞደርኒዝም ማለት ምንድነው? ሁሉ ነገር ሞደርናይዝ ማድረግ፣ አስተሳሰብም ሰው እንደ ሞደርና እንትን ይመጣል። ምክንያቱም ዛሬ ላይ እኔ ኢትዮጵያ ላይ ባይነበቡ ብዬ የምፈራቸው አንዳንድ መጽሐፎች አሉ። ያ መጽሐፍ መግባቱ አይቀርም ኢትዮጵያ ላይ ሲነበብ። እነዛ መጽሐፎች ሲነበቡ ከዛ ተነስተው ደግሞ ጥያቄ የሚጠይቅ ትውልድ ይፈጠራል። ያን ደግሞ የሚመልስ አካል መኖር መቻል አለበት ነው። እና ያ ከሌለ ነው ችግሩ። ለዛ ነው ጥያቄ የምንፈራው። ገባሽ? ልክ ኺላፍ እንደምንፈራው ኺላፍ እንፈራለን። እና ከዛ ጋር የተያያዘ ነው። ኢንሻአላህ በደንብ እናያቸዋለን እነዚህ ነገራቶች። ሹክራን። አላህ እንግዲህ እውቀትህን ይጨምርልህ። ለዛሬ ፕሮግራማችን እዚህ ጋር ያብቃና በቀጣይ እናንተም መጠየቅ የምትፈልጉት ጥያቄ ካላችሁ የትኛውንም ጥያቄ እዚህ ቦታ ላይ የትኛውም ጥያቄ እንግዲህ ያው ጥያቄ ገደብ የለውም ተብለናል። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ፣ እንመልስላችኋለን ኢንሻአላህ። ለዛሬ ፕሮግራማችን እዚህ ጋር ያብቃ። የምትለው ነገር ካለ በለን። እኔ ከወዲሁ አሰላሙ አለይኩም። ኢንሻአላህ በቃ እኔም ያው የምለው ነገር የለም። ካም በኋላ በዚህ ፕሮግራማችን ላይ ብዙ ርዕሳችንም የፖድካስቱ ስም ይጠይቁ ይወቁ ስለሆነ ቁርአንም ነው እኮ የሚያዘን ደግሞ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። ማታውቁትን ነገር የሚያውቁትን ሰው ጠይቁ ይላል። ሌላ ደግሞ ኢዛ ጃአኩም ፋሲቁን ቢነበኢን ፈተበየኑ፣ በሌላ አቀራር ፈተተበቱ ማለትም ጠይቁ ማለት ነው። የሆነ ሰው የሆነ ነገር መጥቶ ሲነግራችሁ ዝም ብላ አትቀበል፣ ኩዌሽን አድርግ ማለት ነው። ምንድነው እንዴት ነው ምናምን። ፈተበየኑ ፈተተበቱ ማለት እኮ ጠይቅ ማለት ነው። የሆነ ሰው የሆነ ነገር መጥቶ ሲነግርሽ ዝም ብለሽ የምትቀበይ ከሆነ ችግር ነው።
እና እያንዳንዱ የተነገረን ነገር ዝም ብሎ መቀበል ሳይሆን ኩዌሽን ማድረግ ጠይቆ ምን ብሎ ከዛ በኋላ ማወቅ የሚለውንም እስልምና ስለሆነ የእስልምናን መርሃ ግብር ይዘን ነው የተነሳ ነው ወደዚህ ፕሮግራም እንጂ ዝም ብለን ከራሳችን የፈጠርነው አይደለም። ኢንሻአላህ በየክፍሉ እንደዚህ ብዙ ጥያቄዎችን እየጠያየቅን ከተመልካቾቻችን የሚመጣውንም ጥያቄ ኢንሻአላህ ለመመለስ እንሞክራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።